አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ብዙዎቻችሁ ቪዲዮ ለቃቂ ትሉኛላችሁ። በእርግጥ ቪዲዮ እንደሚያስፈልግም አውቃለሁ ማለት ነው። ግን ደግሞ ቪዲዮ ለመልቀቅ ደግሞ ማለት ነው ሴትዬ ፈቃደኛ አትሆንም። መዳሜ ፈቃደኛ ስለማትሆን ለዛ አፈራለሁኝ። ከለቀኩኝ ቆይቻለሁ። በእርግጥ አሁን ይገባኛል። ቪዲዮም እንደሚያስፈልገኝም አውቃለሁ። እያወቅኩም ችላ አልኩት። በቃ ላይቭ ላይ ብቻ ሆኜ ቀረሁ እና ሴትዮዬ ለማውራት እንጂ ሀታ ለማውራት ራሱ ያንን የሆነ ሰዓት ሄጄ አውርቼ ለመምጣት ራሱ ፈቃደኛ አትሆንም ሴትዮዬ ማለት ነው። በጣም ትቆጣለች። በጣም ለምን እንደሆነ ብቻ ወላሂ ሊገባኝ አልቻለም። እኔ ራሴ ማለት ነው ይዘሽ አትንቀሳቀሺ ካለችኝ ክፍሌ ገብቼ ራሱ የሆነ ሰዓት አውርቼ ለመውጣት ራሱ ደስተኛ አትሆንም። በቃ የሆነ ከስልክ ጋር ከእንትን ጋር ግንኙነት እንዲኖረኝ አበደን አትፈልግም። እንግዲህ የምትረዱኝ ትረዱኛላችሁ። በቤታችን ውስጥ ስንት አይነት ባህሪ ያለ ሰው እንዳለ ከስንት አይነት ሰው እንደምንኖር ያው ትረዳላችሁ። እና እሷ ደግሞ በተኛ ሰዓት እኔ ተነስቼ ስራዬን እየሰራሁ እንዲህ ለመቅረጽ ደግሞ በየቦታው አጅር ያለ አሁን ራሱ ማለት ነው ምን ውስጥ ገብቼ እንደምቀርጽ ራሴ ነኝ የማውቀው። ወላሂ በየቦታው ካሜራው አለ እና በጣም ከባድ ነው። ብቻ አላውቅም። እና እስቲ ላይክ እያረጋችሁ ሰብስክራይብም እያረጋችሁ አበረታቱኝ። ይጠቅማችኋል፣ ይጠቅመኛል። የእናንተ ብርታት ደግሞ ለእኔ ያስፈልገኛል። በእርግጥ ማለት ነው ማለት የሆነ አስተያየት ሲሰጡኝ ለሆነ ለመበረታት እሞክራለሁ። በርቺ፣ እንደዚህ አድርጊ የሚለው ቃል ለእኛ ብርታት ይሆነናል እና ያበረታቱኝ፣ አግዙኝ። በእርግጥ ቪዲዮ መልቀቄ ለእኔ እንደሚጠቅመኝ አውቃለሁኝ። ግን ደግሞ ካልተሳካ ካልተመቻቸልኝ ምንም ማድረግ ደግሞ አልችልም። እያወቁ ዝም እላለሁ። እንደሚጠቅመኝ እያወቁ ብዙ ሰው ይለኛል ከ10 ደቂቃ በታች እንዳትለቂ፣ በኋላ ሞኒ ከሆነ ራሱ ለምንም ነገር አይጠቅምሽም። ከ10 በታች ያለ ቪዲዮ እስከ 10 ደቂቃ ድረስ እንትን ብለሽ ልቀቂ፣ ቀርጸሽ ልቀቂ ይሉኛል። ግን ለመቅረጽ ምንም ምቾት የለም። ምንም ክፍሌ ውስጥ ሀታ ቁጭ ብዬ ድምፄን እንደዚህ አወጥቼ ለማውራት አልችልም። ወላሂ እንድትሳቀቄ ነው። እኔ ራሱ ላይቭ ላይ ሆኜ እንዴት እንደማወራት ታያላችሁ። ተሳቀቄ ነው ማለት ክፍሌ ውስጥ እዚህ እኔ ላይ ከሴትዮ ነው የምተኛው ማለት ነው። እታች ነው ስልካችን መሆን ያለበት። እታችም ሌላ ክፍል አለ። እዛ ወርጄ ነው አናግሬ ነው የምመጣው እና እንደዛ ነው የተባልኩት። ግን እኔ ደግሞ ያው የሌባ አይነ ደረቅ እና ክፍል እዚህ ይዤ መጥቼ እዚህ ሰርቅ እየተጠቀምኩኝ ነው። እናም ደግሞ ሳወራ እያያችሁ ነው። በጣም ይከብዳል። ነፃነት የሌለው ነገር ወላሂ ብቻ ይደብራል። እና ስደት ለምንም ነገር ነፃነት አይሰጥም። ያለሽንም ነፃነት ይነጥቅብሻል። ግን ደግሞ ለምን ብለሽ ቆሚ ብለሽ ስታስቢ ለራስሽም ጥያቄ ይሆንብሻል። እና ከባድ ነው። ሴትዬ ልጇ ቤት ሰራተኛ አለ፣ ሁለት ሰራተኞች አሉ። ግን እነሱ እንደፈለጉ እዚህ ይዘው ሲመጡ ራሱ እዚህ እንደፈለጉ ይዞ ይንቀሳቀሳሉ። እዚህ እንደፈለጉ 3 ቀን ምናምን ቆዩ። ማድ ቤት መጥቶ እያወሩ ማድ ቤት መጥቶ ግን እኛን አስራ ነው የያዘችን። ለምን እንደሆነ አላውቅም። ሊገባኝ አልቻለም። ወላሂ እንዳትጠይቀት በሽተኛ ናት። ለምን ብለሽ እንዳትከራከሪ በሽተኛ ናት። ብቻ ከባድ ነው። ትልቅ ሰው ናት። በሽተኛ 80 ምናምን 5 አመቷ ነው። 85 አመቷ ማለት ነው። ትልቅ ነው። በዛ ላይ ብዙ አይነት በሽታ አለበት። እኔም በቃ ይሆናል አይደለም መከራከር፣ በቃ መጨቃጨቅ አስጠላኝ። ሁሌ ከሰው ጋር ስታወሪሽ ሁሌ ስትጨቃጨቅ ደግሞ ይደብራል አይደለ? እና በቃ እንደዚህ ደብሮኝ ተውኳት። በቃ በአሁኑ ሰዓትማ ተውኳት።
የቻልኩ አክል እንደዚህ እቀርጻለሁ፣ የቻልኩት አክል እንደዚህ እለቃለሁ። ከዛ በተረፈ ከእሷ ጋር ምን አከራከረኝ ብዬ መሰፋት በቃ አልቻልኳትም። ጭቅጭቋን እላችኋለሁኝ እና አበረታቱኝ። ላይም ሆነሽ አንድ ቦታ ላይ ታረጊዋለሽ ስልክሽን ለምን የተለያየ ቦታ ታረጊው ትሉኛላችሁ። ግን እኔ ያለሁበት እኔ የማውቀው አይመቸኝም። ስለማይመቸኝ አንድ ቦታ ማረገው ማለት ነው። አንድ ቦታ ላይ አድርጌ ሁሌ ነው ትራስ የምታሳይኝ። እናንተ ለቀልድም ሊሆን ይችላል በእርግጥ ግን ደግሞ የእኔ ሁኔታ ስላልገባችሁ ያለሁበትን ስላላወቃችሁ ከምንም ነገር ደግሞ ሰላም አይደል የሚሻለው? ከምንም ነገር ደግሞ ለእኔ ሰላም ነው የምፈልገው ሰላም ነው። ተሳካም አልተሳካም ይህ ነገር ነገ አላውቅም። ግን ደግሞ እኔ ስራዬን በሰላም ሰርቼ በሰላም ወደ ሀገሬ መመለስ ነው የምፈልገው እንጂ ይሄን ለምን አልሰራሁም ለምን እንዳልፈቀድሽልኝ ብዬ ክርክርም አልፈለግም ከእርሷ ጋር ማለት ነው። ማለት ስልክ ቤተሰብ ለማውራት ራሱ እዛ ሄደሽ አውርተሽ ነይ ስትለኝ ለምን እዚህ ባወራት ብዬ አልከራከራትም። በቃ አውርቼ ስልኬን ደብቄ ላይ ይዤ እወጣለሁኝ እኔ ማለት ነው። አውርቼ ስጨርስ ማለት ነው። እና እንደዛ ነው ወዶች። ማድ ቤት ሆነሽ ራሱ ድምፅሽ ከፍ አድርገሽ ለማውራት በቃ አትፈልግም። ጀረሳ አለ እያስጨዋች ለምንድን ነው እንደምታወሩት ድምጻችሁ? እና ስደት በጣም ይመራላ። ስደት ለአንዳንዱ ሊያድለውም ይችላል፣ ለአንዳንዱ ከባድ ነው፣ በጣም ከባድ ነው። ሴትዮዋ ደግሞ ባህሪዋ በጣም ከባድ ሰው ናት። ማለት ብቻ አላቅም የሆነች ጠንካራ ሰው ናት በጣም እንደ አሮጊት እንደ እናት እንደዚህ ነገር አይደለችም። አሁን እኮ አንዳንድ እናቶች እኮ አሉ በጣም ትሁት እናቶች በጣም እቺ እንደ እድሜዋም አይደለችም። በጣም ወላሂ እኔ ምን እንደምላቸው አላቅም። በጣም ከባድ ሰው ናት በጣም። እኔ ቆሻሻ ልደፋ ውጭ አልወጣም። ውጭ አትውጪ ነው የምትለኝ። በቃ ቆሻሻ ልደፋ ማለት ነው። የሆነ ሰሞን የሆነ እቃ ልገዛ ለራሴ የሆነ እቃ ፈልጌ ልገዛ ልወጣ ነው ምናምን እላታለሁ። ከማን ነው የምትሄጂው? አላውቅም። አንድ ሰው ስጭኝና ልሄድ አልኳት እና የልጇ ልጅና የሆነ 2 ወንዶች 3 ነን 4 ነን ነው የሄድነው ማለት ነው። በቃ እኔ አላውቅም ምን እንደምታስብ እኔ ወላሂ እኔ ግራ ነው የሚገባኝ። ፈጣሪ ትዕግስትህን። እኔ እኮ አላወቀችም፣ ውስጤን አላወቀችም። እኔ ሰርቼ በሰላም ወደ ሀገሬ መመለስ መፈለግ ሰው ነኝ። ሀገሬን ለመግባት ሀገሬ የምጓጓና በጣም ብቻ ነው ያላቅም። ብቻ አላህ ያግራው፣ ለማንኛውም ነገር አላህ ያግራው። በዱዓችሁ አግዙኝ ኢንሻአላህ። እንግዲህ ጨርሻለሁ። እኔም ለመግባት ሀሳብ አለኝ እና በዱዓችሁ እርዱኝ፣ በዱዓችሁ እንዳትረሱኝ አላችኋለሁ ውዶችዬ። እና ላይክ እያረጋችሁ ሰብስክራይብ እያረጋችሁም ደግፉኝ። ላይቭ ላይ ስትመጡም ደግሞ ተረዱኝ። አንዳንድ ጊዜ ያው አለ አይደለም የቀልድ ብለን የምናወራው ነገር በእርግጥ የቀልድ ነው የምናወራው፣ ጨዋታ ነው። ግን ደግሞ አለ አይደለ ያው የሆነ ያሳስብሻል። ሁል ጊዜ ሰው እንደዚህ ነው የሚለኝ ብለሽ የሆነ ነገር እንድታስቢ ያረግሻልና የሆነ ነገር እንደሌለሽ ነፃነት እንደሌለሽ ፍሪ እንዳልሆንሽ ነገር አርግቶ ይሰማሻል። በእርግጥ ይገባኛል። እና እናንተ የምታወሩት ደግሞ የቀልድ ነው የጨዋታ ነው። እንደምንጫወተው ነው የምታጫውቱኝ ማለት ነው። እና ውዶችዬ ይህን ይመስላል ያለሁበት፣ ይህን ይመስላል። ለዛ ነው ሁሌ ትራስ ማሳያችሁ፣ ለዛ ነው። እና እላችኋለሁ እኔ ውዶች ደህና ሆኖልኝ በቃ አሁን አልነበረውም እና ሊመጡ ነው፣ ዛሬ ሊመጡ ነው። ውጭው ተውሽር ጉድ እያለ ነው ሰዎቹ ማለት ነው። ያው ያለሁበት ቤት የምታውቁ ሰዎች ታውቃላችሁ። እና ሹር ጉድ እያሉ ነው፣ ሊመጡ ነው ሰዎቹ። ልሄድ ልዝጋውና ልሄድና ኩሽና ልግባ እላችኋለሁኝ። ሰሞኑ እኛ ጋር ዝናብ ነበር። የትማ ሶፋውን እንዲያልብሰ ነው እስካሁን ድረስ አላነሳ ነው። ከአሁን በኋላ ግን አነሳ
እና ወዶች አበረታቱኝ። እሺ አይዞሽ በሉኝ። አይዞሽ በሉ። እዚህ ጋር ባለ ታምራለች። እንግዲህም ገባላችሁ ዛሬ ማታው ይሄ ማቆያ ሀገር ይዘሽ ደግሞ እንዳለኝ ሰውዬ ዛሬ ስገባላችሁ። እሺ ደህና ሁኑልኝ። እኔ ወዶች አመሰግናለሁ።